ከሰሜንና ደቡብ ወሎ የተፈናቀሉ ነዋሪዎች ዛሬም እንደመሰንበቻቸው እርዳታ እየጠየቁ ነው። የመንግስት የእርዳታ አቅራቢ መስሪያ ቤት ኃላፊዎች የተፈናቃዩ ቁጥር በመጨመሩ እርዳታ ለማድረስና ለማስተዳደር ከአቅማችን በላይ ነው ይላሉ። ደሴ ውስጥ የሰፈረው ተፈናቃይ ከ750 ሺህ ይበልጣል። የሱዳን ጦር ኃይሎች ጠቅላይ አዛዥ ጀነራል አብዱልፈታህ አልቡርሃን ያደረጉት መፈንቅለ መንግስት በመቃወም ከውስጥም ከውጭም የሚደረገው ሰልፍና ግፊት እንደቀጠለ ነው። መንግስት ተቃዋሚ ሰልፈኞችና ፖለቲከኞችን እያሰረ ነው። ሱዳን ከአፍሪካ ህብረት አባልነት ታግዳለች። የዓለም ባንክም ድጋፍ አልሰጥም ብሏል። ዩናይትድ ስቴትስና ቻይና በታይዋን ሰበብ አዲስ አተካራ ገጥመዋል። ዩናይትድ ስቴትስ ታይዋን በተባበሩት መንግስታት ድርጅት ውስጥ የላቀ ሚና እንዲኖራት ጠይቃለች። ቻይና ግን እንዴት ተደርጎ ባይ ናት። ዜናው በዝርዝርም ወሎ ውስጥ የሚደረገውን ውጊያ ሸሽተው ደሴ ከተማ የተጠለሉ ተፈናቃዮችን ለመርዳትና ለማስተዳደር መቸገራቸውን የደቡብ ወሎ ዞን አደጋ መከላከልና የምግብ ዋስትና ጽሕፈት ቤት ኃላፊ አስታወቁ። በሰሜንና ደቡብ ወሎ ዞኖች የሚደረጉ ውጊያዎችን በመሸሽ ደሴ ከተማ የገባው ተፈናቃይ ቁጥር ከ750 ሺህ በልጧል። በየትምህርት ቤቱ በየአዳራሽና በዘመድ ወዳጁ ቤት ከተጠለለው ተፈናቃይ ገሚሱ አስቸኳይ ሰብአዊ እርዳታ ቢያገኝም የተቀረው ግን አሁንም በምግብና መጠለያ እጦት መቸገሩን ይናገራል። ዛሬ በስተኛ ቀን ነው በሰመራ መንገድ አድርገን ነው የመጣነው። በጣም ከባድ ነው የመጣንበት። በፊትም ያድቃሉ የሚበላ ምን ነገር የለም። ያለ ነገር በጣም ከባድ ነገር ነው። ራብና በዛ ላይ የሚበላም የለም የሚደረግ ነገርም የለም። ራሞትና ሚረዳን የሚጠይቀን ጠፋ። መሸሻ የለንም። በጣም ተቸግረን ያለ ነው። በጣም ከፍተን ያለ ነው። በጣም መስጊድ ያሉ ልጆቻችን ማለት ነው። መዘጋገቡ እነሱ ደስ ያላቸውን ሰው ስለሆነ የሚመዘግቡት ተፈናቃይ ኮታ ቀንሱ ብለውናን ይላሉ። እኔ የተፈናቃይ ኮታ ለምን እንደሚቀነስ አይገባኝም። የደቡብ ወሎ ዞን የአደጋ መከላከልና የምግብ ዋስትና ጽሕፈት ቤት ኃላፊ አቶ መሳይ ማሩም እርዳታ ያላገኙ ተፈናቃዮች እንዳሉ አረጋግጠዋል። አቶ መሳይ አክለው እንዳሉት የተፈናቃዩ ቁጥር አለቅጥ በመናሩ መስሪያ ቤታቸው እርዳታ ለማቅረብ ለማስተባበርና ለማስተዳደር ተቸግሯል ብለዋል። መሬት ያላዘ የዕለት እርዳታ ምንም ያላገኘ ሰው አለ። እውነት ለመነጋገር ማለት ነው። ቦታ እኮ ማየት አንድ ነገር ነው። ያው መቼም የቀውስ ጊዜ ሁሉም የኔ እያለ ነው የሚያስተናንቀ እንጂ መሬት ያላዘ በረንዳ ላይ የዚህ ቢሮ ላይ የወደቀ ሰው ማለት እነሱ ማግኘት አለባቸው። ግን ደግሞ ትንሽ ማኔጅመንቱ ከበደ ነው እውነት ለመነጋገር። የሰሜን ወሎ ዞን የአደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ አለሙ ይመርም የተፈናቃዩ ቁጥርና የእርዳታ አቅርቦቱ አለመጣጣማቸውን አስታውቀዋል። የባህር ዳሩ ዘጋቢያችን አለምነው መኮንን እንደዘገበው በአማራ ክልል የተፈናቀለው ሕዝብ ቁጥር 1.9 ሚሊዮን ነው። የሱዳን ጸጥታ አስከባሪዎች ባለፈው ሰኞ ከስልጣን የተወገደውን የሀገሪቱን የሲቪል የሽግግር መንግሥት ባለሥልጣናት ደጋፊዎቹንና መፈንቅለ መንግስቱን የሚቃወሙ ወገኖችን የሚያስተባብሩ ሰዎችን እያሰሩ ነው። ተቃዋሚ ሰልፈኞችና ፖለቲከኞች እንዳያስታውቁት ከታሰሩት መካከል የሱዳን ሙያተኞች ማህበር ሊቀመንበር፣ የቀድሞዋ ውጭ ጉዳይ ሚኒስትር ወንድምና የትልቁ የሱዳን ፖለቲካ ፓርቲ የኡማ ፓርቲ ባለስልጣን፣ የቀድሞው ጠቅላይ ሚኒስትር አብደላ ሐምዶክ የመገናኛ ዘዴዎች አማካሪ ይገኙባቸዋል። ጸጥታ አስከባሪዎች በተለይ ርዕሰ ከተማ ካርቱም ውስጥ አውራ ጎዳና የወጡ ተቃውሞ ሰልፈኞችን ሲበትኑ ሰልፈኞቹ በየአካባቢው የገነቡትን መከላከያ ሲያፈርሱ ነው የዋሉት። ካርቱምን ጨምሮ በየከተማና ሰፈሩ የሚደረገው የተቃውሞ ሰልፍ ግን ዛሬም እንደቀጠለ ነው። የመንግስት ጸጥታ አስከባሪዎች ካለፈው ሰኞ ጀምሮ በሰልፈኞች ላይ በከፈቱት ተኩስ ቢያንስ 6 ሲበዛ ደግሞ ከ10 በላይ ሰዎች ተገድለዋል። ከ150 የሚበልጡ ቆስለዋል። ካርቱም ውስጥ የሚደረገውን ሰልፍ ከሚያስተባብሩት አንዱ እንዳሉት ጸጥታ አስከባሪዎች የሚወስዱት ጠንካራ እርምጃ ቢኖርም የሥራ ማቆም አድማና ሰልፉ አይቋረጥም። የገበያ አዳራሾች፣ ባንኮች፣ የመንግስት ተቋማት፣ የግል ኩባንያዎችና ድርጅቶች በሙሉ እንደተዘጉ ነው። ይህ ሙሉ የሲቪል አድማ ነው። ህዝቡ በመጪው ጥቅምት 30 ለሚደረገው ታላቅ ትዕይንተ ህዝብ እየተዘጋጀ ነው።
የካርቱም ዓለም አቀፍ አውሮፕላን ማረፊያና የሱዳን ድንበሮች ዛሬም ዝግ ናቸው። የሱዳን ጦር ኃይሎች ጠቅላይ አዛዥ ጀኔራል አብዱልፈታህ አልቡርሃን የሀገሪቱን ሲቪል የሽግግር መንግሥት ከሥልጣን በማስወገዳቸው ከውጭ የሚደረግባቸው ግፊት፣ ጫናና ውግዘትም እንደቀጠለ ነው። የአፍሪቃ ኅብረት ዛሬ ሱዳንን ላልተወሰነ ጊዜ ከአባልነት አግዷል። ኅብረቱ ባወጣው መግለጫ ሱዳን በሕዝብ የተመረጠ መንግሥት ሥልጣን እስኪይዝባት ድረስ ሰሜን ምስራቅ አፍሪቃዊቱ ሀገር በየትኛውም የኅብረቱ እንቅስቃሴዎች ውስጥ አትሳተፍም። የዓለም ባንክም ለሱዳን የሚሰጠውን እርዳታ በሙሉ አቁሟል። የአውሮፓ ኅብረትም ለሱዳን የሚሰጠውን የገንዘብ ድጋፍ እንደሚያቋርጥ ዝቷል። ዩናይትድ ስቴትስ ለሱዳን ትሰጥ የነበረውን $700 ሚሊዮን ባለፈው ሰኞ አግዳለች። የጸጥታው ጥበቃ ምክር ቤት ትናንት ባደረገው ዝግ ውይይት ግን ወጥ አቋም መያዝ አልቻለም። በምክር ቤቱ ውስጥ ድምፅን በድምፅ የመሻር ስልጣን ካላቸው ሀገራት መካከል ዩናይትድ ስቴትስ፣ ብሪታንያና ፈረንሳይ መፈንቅለ መንግስቱን ሲያወግዙ፣ ሩሲያና ቻይና ግን አቅማምተዋል። ይህ ዶቼ ቬለ ነው። የየመን ሁቲ ታጣቂዎችን የሚወጋው ሳውዲ አረቢያ መራሹ የአረብ ሀገራት ጦር ዛሬ ከ100 በላይ የሁቲ ታጣቂዎችን በጦር ጀት መግደሉን አስታወቀ። ሳውዲ አረቢያ የምትመራና የምታስተባብረው ጦር እንደሚለው የጦር ጀቶቹ ከስልታዊቱ ማሬብ ከተማ 50 ኪሎ ሜትር ርቀት በሚገኝ የሁቲ ታጣቂዎች ሰፈር ላይ ባለፉት 24 ሰዓታት በጣሉት ቦምብና ሚሳኤል ቢያንስ 105 ታጣቂዎችን ገለዋል። 3 ወታደራዊ መኪኖችን አጋይተዋል። ጦሩ ካለፈው ጥቅምት መጀመሪያ ጀምሮ በየቀኑ ባደረገው የአውሮፕላን ድብደባ ገደልኩ ያላቸው የሁቲ ታጣቂዎች ቁጥር 1800 ደርሷል። ከሁቲዎች በኩል እስካሁን ስለ ግድያው የተባለ ነገር የለም። ገለልተኛ ወገኖችም ዘገባውን አላረጋገጡም። ሳውዲ አረቢያ መራሹ ጦር የየመን ሁቲ አማጽያንን በ3 ወራት ውስጥ ለመደምሰስ አልሞ የመንን መደብደብ ከጀመረ ዘንድሮ 6ኛ ዓመቱን አጋምሷል። በሰበብ አስባቡ የሚወዛገቡት ዩናይትድ ስቴትስና ቻይና ሰሞኑን በታይዋን ምክንያት የገጠሙትን ከያሰላንቲያ እየተካረረ ነው። ቻይና ያፈነገጠች ግዛቴ የምትላት ታይዋንን ካጠቃች የዩናይትድ ስቴትስ ጦር ጥቃቱን ሊመክት እንደሚችል የአሜሪካው ፕሬዚደንት ጆ ባይደን ባለፈው ሳምንት አስታውቀው ነበረ። ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ደግሞ ትናንት ታይዋን በተባበሩት መንግስታት ድርጅት ውስጥ ትርጉም ያለው ያሉትን ተሳትፎ እንድታደርግ ዩናይትድ ስቴትስ ድጋፍ ማድረግ እንደምትፈቅድ አስታውቀው ነበረ። ብሊንከን አስተያየቱን የሰጡት ታይዋን ከተባበሩት መንግስታት ድርጅት አባልነት ተባራ ይዛው የነበረው የድርጅቱ መቀመጫ ለቻይና የተሰጠበትን 50ኛ ዓመት ምክንያት በማድረግ ነው። የቻይና ባለሥልጣናት ግን ዋሽንግተንና ታይፔ አንዴ የተዘጋውን ጉዳይ መቆስቆሳቸውን አቁመው አደብ እንዲገዙ አስጠንቅቀዋል። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ዦኦ ሊጂያን ዛሬ እንዳሉት ደግሞ ዋሽንግተን የታይዋንን ካርድ መጠቀሟን ከቀጠለች ጨዋታው ሁሉ ፈረሰ ማለት ነው። ዩናይትድ ስቴትስ የታይዋንን ካርድ በመጠቀሙ መንገድ ከቀጠለች እስካሁን የነበረው የጨዋታው ሂደት በሙሉ በውል ይለውጠዋል። ለቻይናና ዩናይትድ ስቴትስም ግንኙነት ትልቅ አደጋ ነው። የታይዋን የባህር መስመርን ሰላምና መረጋጋት የሚያናጋ የራሷን የአሜሪካ ጥቅምንም የሚያበላሽ ነው። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንደ ጎርጎሪያኑ አቆጣጠር ጥቅምት 25 1971 ባሳለፈው ውሳኔ መሠረት ታይዋን ከዓለም አቀፉ ድርጅት አባልነት ወጥታ በሕዝባዊት ቻይና ሪፐብሊክ ተተክታለች። ከዛን ጊዜ ወዲህ ከታይዋን ጋር ዲፕሎማሲያዊ ግንኙነት ያላቸው 25 ትናንሽ የዓለም ሀገራት ብቻ ናቸው። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። ከሰሜንና ደቡብ ወሎ የተፈናቀሉ ነዋሪዎች ዛሬም እንደ መሰንበቻው እርዳታ እየጠየቁ ነው። የመንግሥት የእርዳታ አቅራቢ መስሪያ ቤት ኃላፊዎች የተፈናቃዩ ቁጥር በመጨመሩ እርዳታ ለማድረስና ለማስተዳደር ከአቅማችን በላይ ነው እያሉ ነው። ደሴ ውስጥ 750 ሺህ ሕዝብ ሰፍሯል። የሱዳን ጦር ኃይሎች ጠቅላይ አዛዥ ጀኔራል አብዱልፈታህ አልቡርሃን ያደረጉት መፈንቅለ መንግሥትን በመቃወም ከውስጥም ከውጭም የሚደረገው ሰልፍ እና ግፊት እንደቀጠለ ነው።
መንግሥት ተቃዋሚ ሰልፈኛና ፖለቲከኞችን እያሰረ ነው። ሱዳን ከአፍሪቃ ኅብረት አባልነት ታግዳለች። የዓለም ባንክም ድጋፍ አልሰጥም ብሏታል። ዩናይትድ ስቴትስና ቻይና በታይዋን ሰበብ አዲስ አተካራ ገጥመዋል። ዩናይትድ ስቴትስ ታይዋን በተባበሩት መንግስታት ድርጅት ውስጥ የላቀ ሚና እንዲኖራት ጠይቃለች። ቻይና ግን እንዴት ተደርጎ ባይ ናት። የዜናው መልእክት እስካሁኑ ነበር።